እርፍ እያልኩኝ ነው እኔ ኢንጆይ እያደረኩ ነው ላይፌን እና አሁን የምጠይቅሽ ጥያቄ አለ ትሰሚያለሽ ጥብስ ነው ቂጡ ላይ ምን አይነት ጠባሳ አለ ወሸላው ላይ ከማራማዊት ጋር ማች ማድረግ ስላለብን ምን አለ ያየሽው የምታውቂው ጠባሳ ከወገብ በታች ምናምን ያለው ሰው የማያየው ቦታ ላይ ዘግቢ አልነኳትም ብሏል ሸምጥጧል ወዴ ስለዚህ የሆነ አንቺ የምታውቂው ጠባሳ የማርያም የሳመችው ምናምን ያለ ነገር ካለ እዛ አካባቢ ዘግቢ ሲጀመር ቂጥ የለው እሺ የለው ቂጥ እዛ አካባቢ ያሉ ምልክቶች አሉ እኔ ልጁ ቂጥ የለው ቂጥ የሚባል የለው ጨርሶታል ተረከዙን ነው የሚወጋው የለም አይስወር የለው ሆዴ ቂጥን ጨርሳል ብራዘር ሴቶቹ ጨርሰውታል ምን ነው መሊቅ ነው ጅንዲ ቆለጣ አልቋል ሰምታል አሁን አንድ ምልክት እንፈልጋለን ሆዴ ቂጡ ጋር ምልክት አለው ወሸላው ጋር ምልክት አለው ምኑ ጋር ምልክት አለው ዘግቢ ምክንያቱም አልተለጣለጥንም ብለዋል አንቺ ደግሞ በቡትሱላ ለጥልጫዋለሁ እያልሽ ነው ዘግቢ አሁን ምንም እኮ የሚያመጣው ነገር የለም እንደማንኛውም ሰው እኮ ምግብ እኔ ለቢዝነስ ነው አላቃትም ጂጂ የምትባል እያለ ነው ሰውየው ምን ያርግ ያጣለማኝ ተሳርበ ይሄዳል ችግር እኮ እና ምንም ምልክት የለውም ወሸላው አካባቢ ምልክት የለም አልተነካካችሁም ማለት አሁን ገባ አልተነካኩም ቤተሰብ ለምን በምን ምክንያት ነው እዚህ ጋር የተመጣው ምንድን ነው አሁን ለምን መጣ ምን ሆነ መሰለሽ የሆነ ጭውት የጀመርንና የሆነ ስድብ አለ አይደል ቱና ምናምን የሚባለው ለምንድን ነው ያ አንተ አብራክ አልተኛ አብራክ አለው ቱና ለምን አልካልኩኝ ልክ አይደለው በምን ያውቃል እሙሙስ ላልተጋደመ ምን አላለ ቱና ነች ምናምን ለምን ጋደም ኖሮ አቅም ነበር አብረን ቁጭ ብለን ምናምን አለ ኖ ቁጭ ብሎ ነው እሙሙም የመጨረሻው ቀን የተጣላ ነው በሴክስ ነው እንዴት አልሰጥም ብዬ አንቺማ ትሰጫለሽ ወሬኛ ናይ አይደለም ግን የመጨረሻ ቀን አርገሽ ነው የምትሰጪው ገልብጠሽ ነው የሰጠው ቂጡን ላይ ጨርሽ እኔ እና እሱ ይኸውልህ ቂጡ እስኪያልቅ በምን ቀስቶ ነው ከአንቺ ቤት የወጣው ምጥጥ አርገሽ ነው የሸጎርሽው ታይ በዚህ ማለት እኔ ሴክስ ወዳለሁ በነገራችን እኔ ወዳለሁ ዋይ ኖት እኔ ኢንጆይ ነው የማደርገው እኔ በቀን 3-4 ባረግ ደስ ይለኛል አቅም የለማ ልጁ ሞተ አቅም የለም ብራዘር ሲጋራ ያጨሳል እንደዚህ አይነት ነገር አይደለም ጎዝ ነው ሲሪየስ እንደዚህ አይነት ካዩዋቸው ወንዶች እትስ ኦኬ አሪፍ ነው ሆዴ ጎበዝ ነው እንደዚህ አቅም የለው የምትለው አይደለም እኔ እንደሱ ባለጌ አይደለሁም እኔ እሱን ስም አላጠፋም እሱ ጉድ ይችላል አጫውቷል አይደል ወዴ እኔም አጫውተዋለሁ ችግሩ የሚገባውን ሰጥቷል ምን አባሽ አውሪ በስነ ስርዓት እኔ ግን የሚያስቀኝ ምን እንደሆነ ታውቃለህ በጣም ለምን እንደዚህ እንደተናደደና እንደዚህ እንደሆነ አይዶን ነው አላውቅም ግን ምግብ እንደመብላት እኮ ነው ሴክስ እኮ ማለት እኮ አንድ ሰው አብሮ ከኖረ እንግዲህ ግዴታ ያስፈልጋል አሁን ምልሽ ምንም ያየሁት ቂጡም የለውም ያልሽው ግን ለምንድን ነው ጨርሰሽው ነው ቂጥ የለም ማለት ተፈጥሮ ሊሆን ይችላል አይዶን ነው አላውቅም እንደዚህ እንደምታየው እንደዚህ ስለዚህ ተርዚና ነው እያልሽ ነው የለም አሁን ራሱ እየቃመ ነው አሁን አንተ ምን በላም ነው ጭቅ ላይ ቁጭ ብሎ እየለበለበው ነው ገባ አስማ እየቃመ ነው ስለሚሸጥ ልጁ አብዷል ኦልሬዲ ማለት ከሲስተም ውጭ ሆነ ግን አሁን ምን አለ መሰለሽ አሁን እኔ ያልኩ 10,000 ብር ለስጣት አለኝ አምልጦት ካፉ ማለት 10,000 ብር ለስጣት አለኝ አምልጦት ካፉ ማለት አይ ፎሎ ነው ያልኩት አለኝ አየሽ እኔ ደግሞ ክብሬን ልረካከብልሽ ነበር ቻፓ ከሰጠኝማ ኦኬ ምን ችግር አለ ከሰጠኝ አዎ በ10,000 ተፋቱ እንትን ካሪቢክ እንሄድበታለን ካንተ ጋር አሁን እኛ የሆዴን ምልክቶች ምናምን የሉበትም ግን ምልክቶች ምክንያቱም በሱ ነው መያዝ የምንችለው ሆዴን ራቁቱን ያሉ ምልክቶች ቂጡ ላይ ያሉት
ጠባሳ። እሱ ምን እንደሚፈልግ ታውቃለህ? እንደዚህ እልህ አስይዞ እኔ የሆነ ነገር ስለው ያው ለመክሰስ ምናምን የሚፈልጋቸው እንትኖች ዶክሜንቶች ተገርዟል። ወዴ እሱን ምልክት ንገሪኝ። ተገርዟል ወይስ አሁን ሚስቱ ብትናገር አይሻልም? ኖ አንቺ ከተናገርሽ ከሚስቱ ጋር ማች ያደርጋላ። ነፍሴ እዚህ ሀገር እኮ እንደዚህ ነገር ያስጠይቃል ታውቃለህ? እንደሚያስጠይቅ ታውቃለህ? መገረዝ አለመገረዝ ማለት የሆነ ነገር ሞራል ምናምን ቢል መክሰስ ይችላል። መገረዝና ለመገረዙ ምን ችግር አለ? ምን ግፋ ቢል ምንድን ነው የመንገድ ጽዳት ነው የምትቀጣው። እኔ ግን ባንኬን ነው የሚያነ እሱ አሁን ለምሳሌ ቱና ምናምን እያለች አልከሰችው ሞራሌ ምናምን ብለሽ ነው። ኦልሬዲ እኮ ክስ ላይ ነን ያለ ነው። ስለዚህ አሁን የእሱ መገረዝና ለመገረዝ አሁን ለምሳሌ ቢፈረድበት ምንም ለዚህ ሀገር የምትሰራ ከሆነ ገንዘብ አይ በቃ አሁን እያመንኩ ነው። ምን አልተነካካችሁም? በቃ አልተነካከንም። በእርግጥ ያው ትክክል። ኦኬ በሱ እንጨርስ። ለቢዝነስ ነው ሰምታችኋል። ለቢዝነስ ነው ምንም የተነካካ ነው ነገር የለም ብለዋል። እስከ ዛሬ ታዲያ በታኮ ጫማ ለጠለጥኩት ያልሽው እሱ እኮ እንዴት እንደሆነ ታውቃለህ? እሱ ጫማ የመጀመሪያ ጊዜ እሱን ጫማ አድርጌ ነው የተገናኘ ነው እኔ እና እሱ። እንግዲህ የዛለት ነው እንግዲህ እኔ ራሴ ተደፍሬ ራሴን ያገኘሁት። ታዲያ ተደፍሬ ታዲያ አልነካካ ትንሽ እያወዛገባችሁ ነው ለሁለት ይብራራልኝ አይቻልም? ምን ይበራብህ? ምን አደረኩ? ምን አጠፋሁ? አይ አልተነካካንም እያልሽኝ እንደገና ደግሞ የዛን ቀን ተደፍሬ ምደግምልህ እሱ አለ አይደል? አልተነካካንም አለ አይደለ? እኔ እንጆ ያደርገዋለሁ። ምን ችግር አለው? እኔ አላፍርበትም ማለት ሴክሱን አላፍርበትም። ባህሪውን ቁመናውን ልታፍርበት ትችላለህ፣ ግን እኔ ከዛ በኋላ እንጆ ያደርገዋለሁ። አይላክስ ሰምታል። ሆዴ ተለጥልጣል። ቂጥን ጨርሳ ነው ያቀች። ቂጥን መቅሊን ጨርሳ ነው ያቀች። እሱ እኮ የሚያወራው አንተ አልገባህም እንጂ እኮ እሱ እኮ የሚያወራው የነበረው እኮ ዩቱቧን አሳድጌላት ብሬን አስበልታኝ። በቃ እዚህ ጋር ነው የእሱ ችግሩ፣ እዚህ ጋር ነው። መላ ላይ ችግር አለ። እኔ ደግሞ መላውን አልሰጥም ነው ያልኩት። እኔ እና እሱን ያጣላል። መጀመሪያ ነገሩ የመጣው ነገር ያለው በብር ነው። ብር ላኪ ነው። ብር አምጪ እህቴ ነው። መላ አይበቃውም ማለት እህትየውና እሱ ሆነው ሊያወናብዱኝ ፈለጉ። ካንሰር ይዞኛል አለች። ከዛ አበዱ። በቃ ቴንካፍዬ ተነስቼ ሀገር ቤት ካልሄድኩኝ እህቴን ካንሰር ይዟታል፣ መታከሚያ ያስፈልጋል ሲል ነፍሴ እኔ የመርካቶ የፒያሳ የጎጃም በረንዳ 32 ዱርዬ አንድ የሆነች ጠረን ገሎ ከዛ ከምናምን ሀገር መታ ከወያኔ ጋር መታ እዚህ ኖሬ ሴት ሆን ልታስመተኛትችልም። ሶሪ ሊሆን አይችልም። ግን የሚገርም ነው። አይሆንም። ገባ እናንተ ነገር መቼ ነው የሚቋጨው? መቼ መሰለ የሚቋጨው? ፍርድ ቤቱ ሲቀርብና ሲቀምስ የዛኔ ይቋጨዋል። ሁሉን ነገር አፉን ይሰበስባል። ገባ? አሁን እሱ ምንም ወረቀት ስላልደረሰው ቁም ነገር ግን ልጠይቅ፣ ፍሬን ያጫወታት ይመስለኛል። እንዲሁ ኖ የዚህ አይነት ባህሪ እንኳን የለው። ፍሬ እኮ ማለት እኮ እዚህ ላይ እንደምታያት አይደለችም። በነገራችን ላይ ሰውነቷን ብታየው የሆነ ውሃ ታውቃለህ። አሁን እዚህ ላይ ስለምታያት ነው እንጂ ተጠግታት ራሱ አብራት አትበላ። ነጭ ካልሆነ አበሻ ማንም እሷን እንትን አይላት። እንደዚህ አይነት የምትጓጓላት ሴት የምትስብ ሴት አይደለችም ለአበሻ። ኧረ ተይ፣ አንደኛ አበሻ ፊት ነው የምታ አበሻው እንድጠብሳ ምናምን ሰምቼም አላት። ኖ እሱ ራሱ ያፍርባታል። የለም እኮ እሱ ራሱ ልጅ እኮ የኛ ጓደኛ። አይ ቁም ነገር አበሻ ጠብሳ ምናምን አላየውም አለ። እኔ ሰዓት በፊልተር የምታምር በእንትን በሶሻል ትቆም ፊቷ ላይ በቃ ትተፋባታል። እውነቱን እኔ እንዲያውም እናንተ ስታወራ አንዳንድ ጊዜ ወይኔ እውነትም ይሄ ቲክቶክ ሰውን እንደዚህ ያሳምራል ነው ያልኩት። ፖስቸሯ ምን አምራሱ አያምርም። ቂጧ እግሯ ጋር ነው ያለው። አይ ፖስቸሯ ያምራል። እንዲህ ፊት ለፊት ብታያት ልጆቼን ይሳይ ነው የምልህ። ልጆቼን ይሳይ ቂጧ እግሯ ጋር ነው ያለው። አስቀያሚ ቁመና ነው ያላት። ኧረ በለው ሲሪየስ። እሱን እንኳን አላውቅም። ኖ ለመሰለህ አንተ የምታየው ይሄንን በቃ እንደዚህ ላይ ስደንስ ምናምን እኮ እናያለን። ወርዶ አናየውም እንዴ?